የውላችሁ ሰው ተማረም አልተማረም ሊቅም ሆነ ደቂቅም ሆነ ልሂቅም ሆነ ደቂቅ አላዋቂም ሆነ ሊቅ እግዚአብሔር የሚፈልገው ፍሬ ነው፣ ሌላ አይደለም። እግዚአብሔር ለምሳሌ ሰው ሊቅ እንዲሆን አይደለም የሚፈልገው። ምን እንዲያደርግ ነው የሚፈልገው? ፍሬ እንዲያፈራ ነው። እግዚአብሔር የሚፈልገው ፍሬ ነው። ሰው ጥሩ ትዳር ኖረው ማለት ምን ማለት ነው? በትዳሩ ምን አረገ ነው? አፈራ ማለት። አንድ ሰው ከቤተ ክርስቲያን ተለይቶ ፍሬ ሊኖረው አይችልም በምንም ታምር። ቤተ ክርስቲያን እየቀረ 10,000 ስግደት ከሚሰግድ ሰው ቤተ ክርስቲያን እየሄደ ምንም የማይሰግድ ሰው ይሻላል። ቤተ ክርስቲያንን አልባ ፍሬ የለም። እንኳን እኛ የበቁት አባቶች እንኳን ያለ ቤተ ክርስቲያን አላፈሩ። እና አቡነ ገብረ መንፈስ ቅዱስ ያን ያህል ብቃት ይዘው ተሰውረው ቤተ ክርስቲያን ገብተው ቆርበው የሚሄዱበት ጊዜ ነበረ፣ የሚያስቀድሱበት ጊዜ ነበረ። እነ ማርያም ግብፃዊት በበረሃ የነበሩት ተሰውረው ያስቀድሱ ነበር። ስለዚህ ሰው ያለ ቤተ ክርስቲያን አያፈራም። ልንገራችሁ፣ ልንጾም እንችላለን፣ ልንጸልይ እንችላለን፣ ልንሰግድ እንችላለን፣ ምጽዋት ልንሰጥ እንችላለን፣ በጣም መጽሐፍ ቅዱስን ልናነብ እንችላለን፣ ብዙ ነገሮችን ልንለፋ እንችላለን። ቤተ ክርስቲያን እየቀረ ግን የሚያፈራ ሰው የለም። እርግጠኛ ሆኜ ነው የምነግራችሁ። ሰው የሚያፈራው ከእግዚአብሔር ቤት ነው። ያለ ቦታው ተተክሎ እንዴት ሰው ያፈራል?